ዛይልኝ ዛይልኝ በመዝሙሬ ላይ ግደልልኝ ዘጸአት ምዕራፍ 33 ላይ አውጥተን ከቁጥር 18 እስከ 23 እናነብና አጭር መልእክት ነው ማካፍላችሁ። ሌላ እሁድ በሰፊው ይሄን ክፍል አቀርብላችኋለሁኝ። ነገር ግን መንፈሱን እንድትይዙ የ2025 ዋና ቲማችን ያለው እዚህ ላይ ነው። እግዚአብሔር በልባችን ያስቀመጠው አመቱን ስንጀምር እግዚአብሔር በዚህ መንፈስ እንድንጀምር ስለፈለገ የሙሴን ጸሎት ነው ዛሬ እማካፍላችሁ። ዘጸአት 33 ከ18 እስከ 23 እርሱም እባክህ ክብርህን አሳየኝ አለ። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርንም ስም በፊትህ አውጃለሁ። ይቅርም የምለውን ይቅር እላለሁ፣ የምምረውንም እምራለሁ አለ። ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለ። እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ፣ በአለቱም ላይ ትቆማለህ። ክብሬም ባለፈ ጊዜ በሰንጣቃው አለት አኖርሃለሁ፣ እስካልፍ ድረስ እጄን በላይ እጋርዳለሁ። እጄንም ፈቀቅ አደርጋለሁ፣ ጀርባዬንም ታያለ፣ ፊቴ ግን አይታይም አለው ይላል። የምናገርበት ሐሳብ እባክህ ክብርህን አሳየኝ የሚለው ነው። የኛም የዚህ ዓመት ቲማችን ክብሩን ለማየት የሚፈልግ ትውልድ ማስነሳት የሚል ነው። ባለፈው ዓመት እነሆ ትውልድን መገንባት ብለናል። በዚሁ መንፈስ ነው ምንቀጥለው። አሁን ምንገነባው ትውልድ ክብሩን ለማየት የሚፈልግ ትውልድ ነው። በመጽሐፍ ቅዱሳችን ውስጥ ከተጠቀሱ ጸሎቶች መካከል በብሉይ ኪዳን በጣም ትልቁ በጣምም ከባዱ ጸሎት ሙሴ አሁን የጸለየው ጸሎት ነው። ሙሴ እግዚአብሔርን ምን አለው? እባክህ ክብርህን አሳየኝ አለ። ክብር ማለት በዕብራይስጥ ካቦድ ሲሆን በግሪክ ደግሞ ዶክሳ ማለት ነው። ካቦድ ማለት ክብደት ማለት ነው። ጥንካሬ ማለት ነው። ሄቪነስ ካቦድ ክብደት፣ መክበድ፣ መጠንከር፣ ሄቪ መሆን ማለት ነው። የግሪኩ ዶክሳ ደግሞ ውበት፣ ብርሃን፣ ነጸብራቅ ብራይትነስ ነው ይለዋል። ሙሴ ፊቱ ያበራ ነበር ይላል። ክብሩ ነው የእግዚአብሔር ክብር። የእግዚአብሔር ክብር በጣም የሚያበራ የሚያንጸባርቅ በጣም ግሎሪየስ የሆነ በቃላት ሊገለጥ የማይችል ክብር ነው። ክብር ከ600 ጊዜ በላይ በመጽሐፍ ቅዱስ ውስጥ ተጠቅሷል። 376 ጊዜ ያህል በብሉይ ኪዳን፣ 230 ጊዜ ደግሞ በአዲስ ኪዳን ውስጥ ተጠቅሷል። የኔና የናንተ የዚህ ዓመት ጸሎታችን፣ የኔና የናንተ የዚህ ዓመት ፍላጎታችን እግዚአብሔርን ክብርህን አሳየኝ ነው ምንለው። እስቲ ሁላችሁም እባክህ ክብርህን አሳየኝ በሉት። የእግዚአብሔር ክብር ወደ ህይወታችን ሲመጣ መክበድ እንጀምራለን። መቅለል አይሆንልንም። ሄቪነስ፣ ይሄ ሰው ሲያየው የሚገባው ልዩ የሆነ ማንነት በህይወታችን ይገለጣል። እኛ ልዩ መሆናችን የሚታወቀው ብሎ ሙሴ እንደጸለየው እዚህ 33 ላይ ልዩነት ሄቪነስ ነው፣ መክበድ ነው። ከዩዥዋል ከሆነ ነገር ወጥቶ አንዩዥዋል ወደሆነ ኢንቫይሮንመንት ውስጥ መግባት ነው። እግዚአብሔርን የሚያክል ትልቅ አምላክ በህይወት ማየት መቻል ነው። ክብሩ ሲያገኘን፣ ክብሩ በህይወታችን ሲመጣ ህይወታችን በታላቅ ውበት ይሞላል። ቃላችን ይከብዳል፣ ንግግራችን ይደመጣል፣ አገልግሎታችን ተጽዕኖ ያመጣል። ይህ ማለት የምንደመጥ ሰዎች እንሆናለን። ንግግራችን መደምደሚያ ይሆናል። እኛ ከተናገርን በኋላ
ሌላ ሰው ሐሳብ መስጠት አይችልም። የኛ ንግግር መቋጫ ይሆናል። ለምን ካላችሁ የእግዚአብሔር ክብር በእኛ ላይ ሲመጣ ማለት ነው። ሊሻሻል የማይችል ነገር ነው ከአንደበታችን የሚወጣው። እግዚአብሔር እሱን እንዲያደርግልን ነው በ2025 የምንጠይቀው። እባክህን ክብርህን አሳየኝ ብለን እንለምነዋለን። ውበትን እንላበሳለን የእግዚአብሔር ክብር ሲመጣ። unusual beautiness, uncommon beauty በህይወታችን ላይ ይሆናል። ይሄ ስጋዊ ውበት አይደለም፣ መንፈሳዊ ውበት፣ ልዩ የሆነ ውበት። እንደው ሙሴ ሕፃን ሆኖ እናቱ ያማረ መሆኑን አውቃ ይላል። ሙሴ ሲናገር አፌ ትብ ነው ይላል። ትብ የሚባሉ ሰዎች ውበት የላቸውም፣ ፊዚካል ውበት የላቸውም። ገና በሕፃንነቱ የእግዚአብሔር ክብር እንዳለበት አየች። የሚያበራ ነው ልጁ። ስለዚህ ፈርዖን ያወጣውን የሞት አዋጅ ሳትፈራ በቅርጫት አርጋ በአባይ ላይ አስቀመጠችው። የእግዚአብሔር ክብር ለውጥ በህይወታችን እንዲመጣ ያደርጋል። እግዚአብሔር ክብሩን በህይወታችን ሲገልጥ በውበት ላይ ሌላ ውበት ይጨምርልናል፣ ዶክሳ ይሆንልናል። መክበድ የምትችሉት እግዚአብሔር የሚያከብዳቸው አንዳንድ ሰዎች ቀላላቸው ይባላል። የትልቅ ቀላል ሆነ የሚባሉ ሰዎች አሉ። መንፈሳዊው ዓለም ውስጥ የእግዚአብሔርን ክብር ስትለማመዱ ትከብዳላችሁ። እናንተ ባላችሁበት ቦታ ይታወቃል አላችሁ። ይዛችሁት የምትገቡት የእግዚአብሔር ክብር አለ፣ ግሎሪ አለ። እሱን ነው እግዚአብሔር ክብሩን ገለጠ ማለት በህይወታችሁ ሙሉ ለሙሉ ተገኘ ማለት ነው። የእግዚአብሔር ክብር ማለት የተገለጠ የእግዚአብሔር ሀልሆት ማለት ነው። የሚታይ የሚታወቅ የሚዳሰስ የእግዚአብሔር ፕሬዘንስ ማለት ነው። እግዚአብሔር ከኛ ጋር ሲሆን ነው የእግዚአብሔር ክብር መጣ የሚባለው። ሙሴን ከምድረ በዳ ነው እግዚአብሔር የጠራው። በቁጥቋጦ መካከል የእግዚአብሔር ክብር ተገልጦ ቁጥቋጦው ይነዳል ግን አይቃጠልም። ይህን ታላቅ ራእይ ልመልከት ብሎ ሲመጣ እግዚአብሔር የቆምክበት ስፍራ የተቀደሰ ነውና ጫማህን ምን አርግ አውልቅ አለው ይላል። የእግዚአብሔር ክብር ሲመጣ የሚወልቅ ነገር አለ የምናወልቀው። የእግዚአብሔር ክብር ሲመጣ ደግሞ የምንለብሰው ነገር አለ። ወገኖች ሆይ እግዚአብሔር የሚያስጥለንን ቆሻሻ ነገር በዚህ ዓመት ያስጥለን። ዓመቱ ሳያልቅ የእግዚአብሔርን ክብር እንዳናይ የሚያደርጉ ነገሮች ካሉ እግዚአብሔር ያራግፍልን። ከዛ በኋላ ሊያስታጥቀን በፈለገው ነገር እግዚአብሔር ያስታጥቀን። አመፃ፣ ክፋት፣ ተንኮል፣ ኃጢአት፣ ዝሙት፣ እርኩሰት የእግዚአብሔርን ክብር የሚከላከሉ ነገሮች ናቸው። እነዚህ ከህይወታችን እየራቁ ሲመጡ ጌታን ደስ የማያሰኙ ገለባ የሆኑ ነገሮች ከህይወታችን እየተወገዱ ሲመጡ ወገኖች ሆይ የእግዚአብሔር ክብር ወደ ህይወታችን መቅረብ ይጀምራል። ሙሴ የጠለቀ ምኞት አለው። በጣም ዲፕ የሆነ እጅግ በጣም ዴስፐሬት የሆነ ፍላጎት አለው። ሙዚቀኞች ሙዚቃ እየተጫወቱ ብሰብክ ደስ ይለኛል። የሚገርም መሻት አለው ሙሴ። በጣም የሚገርም ዲፕ የሆነ የጠለቀ ፍላጎት አለው ሙሴ። በጣም የጠየቀው ጸሎት በጣም ከባድ ጸሎት ነው የጠየቀው። በጣም ከትልቅ ልምምድ በኋላ ነው ሙሴ ወደዚህ ጸሎት የመጣው። ግብፅ አገር ውስጥ እግዚአብሔር ታላላቅ ተአምራት በእጁ አድርጎበታል፣ አይቷል። እግዚአብሔር ሲሰራበት መቅሰፍት ሲልክ አይቷል። እግዚአብሔር በእጁ የሚያስገርሙ ነገሮችን ሰርቶበታል። ባህር ከፍሎ የኤርትራን ባህር ከፍሎ ህዝብ አሻግሯል። በጣም አስገራሚ ነገር እግዚአብሔር በሙሴ እጅ አድርጓል። መና ከሰማይ እንዲመጣ ያደረገ ሰው ነው ሙሴ። እግዚአብሔር በእሳት አምድ ሲመጣለት፣ በደመና አምድ ሲገለጥለት አይቷል። 40 ቀናትና 40 ሌሊቶችን ሳይበላና ሳይጠጣ በእግዚአብሔር ተራራ ላይ ሆኖ ቆይቷል ሙሴ። መጽሐፍ ሲናገር እግዚአብሔር ከባልንጀራው ጋር እንደሚያወራ ከሙሴ ጋር ያወራ ነበር ይላል። ይነጋገር ነበረ ይላል። እግዚአብሔር ፊት ለፊት ሙሴን አውርቶት ነበረ። ጽላት ከእግዚአብሔር እጅ ተቀብሎ የመጣ ሙሴ አሁንም አልረካም። በእጄ ተአምራት አድርገሃል፣ አሁን
ተአምር እንድታደርግ ሳይሆን የምፈልገው ተአምራት አድራጊውን አንተን ማወቅ እፈልጋለሁ ብሎ ይጠይቃል። ከዚህ ሁሉ ልምምድ በእጁ እግዚአብሔር የሚያስገርም ነገር ሰርቶ እግዚአብሔር አስደናቂ ተአምራት አድርጎ መና ከሰማይ አምጥቶ ድንጋይ መጥቶ ውሃ ጠጥቶ እግዚአብሔር ይህን ሁሉ ሰርቶበት አረካም። ውስጡ ረሃብ አለ፣ ጥማት አለ። አሁን አንተን ነው ምፈልገው እያለ ነው ሙሴ። አሁን ወደ ሌላ ሌቭል መግባት እፈልጋለሁ። ምንድነው ጸሎቱ? ሰርተህብኛል፣ አሁን የሰራህብኝን አንተን ላግኝህ፣ ክብርህን አሳየኝ ልይህ ብሎ እግዚአብሔርን ይጸልያል። ይሄ ጸሎት እውነተኛ ጸሎት ነው። ይሄ ጸሎት እግዚአብሔርን የመፈለግ ጸሎት ነው። ይሄ ጸሎት የእግዚአብሔርን ኃይል የማየት ጸሎት ነው። እግዚአብሔርን የመንካት ጸሎት ነው። ይሄ ሰውዬ እኮ እግዚአብሔር ፊት ለፊት አውርቶታል። የእግዚአብሔርን ድምፅ በአፉ በጆሮ ሰምቷል። ግን አልጠገበም፣ አልረካም። ሌላ ፍላጎት አለው። ይህን እግዚአብሔርን ልወቅህ ይላል። ሙሴ የተጠማው ምንድነው ካላችሁ እግዚአብሔርን ማየት ነው የተጠማው። እንዲህ ምታወራኝን አንተን ልይህ አለው። ከባድ ጥያቄ እኮ ነው የጠየቀው። ብዙ አናግረህኛል፣ በእጄ ብዙ ሰርተሃል። እነዚህን የከበሩ ጽላቶች አንተ ጽፈ ሲና ተራራ ጫፍ ላይ ሰተኸኝ ወርጃለሁ። አሁን ግን አንተን ራስህን ልይህ። እስቲ ልይ፣ ምን ትመስላለህ? ልይ ከሰራህብኝ ካንተ ከራስህ ከምትሰራብኝ ካንተ ጋር ልገናኝ ልወቅ አለ። በኢየሱስም ይሄ ይሁንላችሁ። እግዚአብሔርን ከምትሰጠኝ ስጦታ በላይ አንተን ላውቅ እፈልጋለሁ። ካንተ ጋራ መነካካት እፈልጋለሁ። let me see you ነው ያለው። ይሄ ነው ትርጉሙ። እባክህን ክብርህን አሳየኝ ልይ። ክብር የእግዚአብሔር ታላቅነት ነው። ክብር ክብደት ነው። ክብር የእግዚአብሔር ውበት ነው። ክብር ሰማይ ነው። ክብር ተጽዕኖ ነው። ይህንን ነው የጠየቀው ሙሴ። ልይ እስቲ እግዚአብሔር ሆይ ልይ አለው። ልይ ታይልኝ አለው። ታይልኝ። ልይ እኮ ሰርተህብኛል። አዎ ድምፅን ሰምቻለሁ፣ አውርተኸኛል። ፊት ለፊት እያናገረው ግን ሙሴ ፊቱን አይቶ አያውቅም። አሁን ፊትህን አሳየኝ፣ ክብርህን አሳየኝ። ይህ ጥልቅ ፍላጎት ነው። ማንም እንዲህ አልጸለየም። መጽሐፍ ቅዱስ ውስጥ በብሉይ ኪዳን ከተጸለዩ ጸሎቶች ትልቁ ጸሎት እሱ ነው። እግዚአብሔር ሆይ ልይ እስቲ ልይ። ምን አይነት ነህ አንተ? ውበትህን ልይ፣ ግርማህን ልይ፣ ታላቅነትን ልይ። ይህ እኮ የተሰበረ ልብ ያለው ሙሴ፣ ትሁቱ ሙሴ፣ እግዚአብሔርን ደስ የሚያሰኘው ሙሴ ሕዝቡን ይቅርበል ካልሆነ የኔን ስም ከመጽሐፍ ደምስስ ብሎ የእግዚአብሔርን የልብ ትርታ ማዳመጥ የቻለ ሙሴ ልይህ አለው። እግዚአብሔር እንደዚህ ብሎ ነገረው፣ ሰው አይቶኝ አይድንም አለው። ዋው ዋው! የጠየከኝ የሚገልህን እኮ ነው አለው። ይገልሃል። ይሄ ጥያቄ ይገልሃል። ትሞታለህ። ሰው አይቶኝ አይድንም አለው። ልሙት አለ ሙሴ። አዎ የሚገለኝን ጥያቄ ነው የጠየቅኩ። እኔ ልሙትና አንተ ታይብኝ አለ። ታይብኝ። እኔ ልጥፋ፣ አንተ ተገለጥ። እኔ አልኑር፣ አንተ ኑር። ብቻ ክብርህን አሳየኝ። ልይ አንዴ ልይ ሚያረካ አይደለም። ያገለገልኩት አገልግሎት፣ የተለማመርኩት ይሄ ሁሉ ነገር ሚያረካ አይደለም። ሚያረካኝ አንተን ማየት ነው።
አዎ ይገለኛል። ይህንን መጠየቄ ሞት አለበት። ሰው አይቶኝ እኮ መኖር አይችልም። ራዲየንት የሆነ ብርሃን ነኝ። እጅግ ጠሊቅ የሆነ ውበት አለኝ። ይህን አይተኮ አትተርፍም። አዎ አልትረፍ። እኔ ልሙትና አንተ ምን በል ታይልኝ። እኔ ልጥፋ፣ እኔ አልታይ፣ አንተ ግን ታይል። የተጠራነው ህይወት እንድንሞት ነው። እንሞት ዘንድ ነው። ራሳችንን እንድንክድ ነው። እኔ አሁን ሕያው ሆኜ አልኖርም እንድንል ነው። ክርስቶስ በኔ ይኖራል እንድንል ነው። ክብርህን አሳየኝ ስንል በ2025 ወገኖቼ ሆይ ከባድ ጸሎት እየጸለይን ነው። ጌታ ሆይ እኔ አልኑር እያልን ነው። እኔ ልሙት፣ ፍላጎቴ ይሙት፣ ምርጫዬ ይሙት፣ ፈቃዴ ይሙት፣ ይህኔ ነገር ይሙት። አንተ ታይ፣ አንተ ኑር በኔ፣ አንተ ተገለጥ፣ አንተ አምረህ ተገለጥ፣ አንተ ተውበህ ተገለጥ፣ አንተ በእኔ ላይ ታይ። ለክብርህ ነው መኖር የምፈልገው። እኔን ግደለኝና አንተ ታይልኝ። በሕይወቴ አንተ ታይልኝ። በትዳሬ አንተ ታይልኝ። በኑሮዬ ክብርን አሳየኝ ስንል እኔ ልሙት እያልን ነው። የሥጋ ፈቃዴ ይሙት፣ ይሄ ምድራዊ ነገሬ ይሙት፣ ይሄ እጅ የሚል ሰው የሚሸተው ነገሬ ይሙትና ያንተ ጠረን ሕይወቴን ይቆጣጠረው። ውበቴ አንተ ሁን። እኔ አልኑር፣ አንተ ኑር። ከክርስቶስ ጋር ተሰቅያለሁ። ገላትያ 2:20 ላይ ጳውሎስ እኔ አሁን ሕያው ሆኜ አልኖርም፣ እኔ ምን ብያለሁ? ሞቻለሁ። ደማስቆ መንገድ ላይ በቀትር ፀሐይ ብርሃን አየ። እንዴት በቀን ብርሃን ይታያል? በቀን እኮ ብርሃን አይታይም። የእግዚአብሔር ክብር ሲሆን ግን ይታያል። አየ። ደማስቆ መንገድ ላይ ነው ጳውሎስ የሞተው፣ እዛ ነው የታረደው። እኔ አሁን ሕያው ሆኜ መኖር አቁሜያለሁ። አንተ በኔ ታይልኝ፣ አንተ ታይልኝ፣ አንተ ታይልኝ። እኔ ሁሌ ኖሬ ምንም ለውጥ አላመጣውም። በቤቴ ላይ እኔ አለቃ ሆኜ፣ በኑሮዬ እኔ አለቃ ሆኜ ብዙ ነገር ጎሏል። አላዋጣኝም፣ አልጠቀመኝም። አሁን እኔ ልሙት፣ እኔ ሕያው ሆኜ አልኑር። አንተ በኔ ታይ። እንደሱ በሉት። 2025 ግዴላችሁም እኛ እንሙት፣ እሱ ይታይ፣ እሱ ደምቆ ይታይ፣ ተውቦ ይታይ፣ አምሮ ይታይ። እሱ ሁልጊዜ በሕይወታችን ገኖ ይታይ። ሙሉ ለሙሉ ሕይወቴን ተቆጣጠርልኝ እያልነው እኮ ነው። እኔ ሕይወቴን መቆጣጠር አልችልም፣ አንተ ግን ሕይወቴን ተቆጣጠር። አዎ ፊትን አይቶ ማንም መኖር አይችልም። አልኑር ግን አሁንም ምንድነው? ፊትህን አሳየኝ፣ ክብርህን። ይሄን ጸሎት አልቀይረውም። ይሄ ረሃቤ ነው፣ ይሄ ጥማቴ ነው። እንደሱ እንድንል ነው 2025 የእግዚአብሔር ቤተሰቦች። እኛ እንሙት፣ እኛ እንሸነፍ፣ እኛ እጅ እንስጥ፣ እንማረክ። በቃ አንተ ታይልኝ በሉት። ይታይልን። እሱ ሲታይልን ሰልፉን እሱ ይወስድልናል። እሱ ሲታይልን ውበት እናገኛለን። ሄቪ እንሆናለን። አንቀላቸውም ለሰዎች፣ ለጠላቶቻችንም ግራ እናጋባለን። ሄቪ እንሆናለን። መክበድ እንጀምራለን። ተጽዕኖ ፈጣሪ መሆን እንጀምራለን። እኛ መኖራችን ይታወቃል። ፕሬዘንሳችን ይታወቃል። ስንቀር አለመኖራችን ይታወቃል። መቼ? የእግዚአብሔር ክብር በሕይወታችን ሲመጣ። ክብርህን አሳየኝ። ሙሴ ይሄንን ያለው እግዚአብሔር ሆይ አንተ በሕይወቴ ምን በል ታይ። አዎ ብዙ ነገር አውቃለሁ። ጽላትን የሚያክል ነገር ከእጅ ተቀብያለሁ።
ብዙ ህጎችን ነግረኸኛል። አፍ ላፍ አውርቼሃለሁ። አቤት አገልግሎቴ እኮ ፍሬያማ ነው። በጣም ብዙ ህዝብ እየመራው ነው። ግን አላረካኝም። ጠሊቅ ነው ፍላጎቴ፣ ቲፕ ነው መሻቴ። ምን ፈልጋለሁ አንተን ልይህ፣ የሚያጠፋኝም ቢሆን ልይህ። እኔ ጠፍቼ አንተ ሕያው ሁን በኔ፣ እኔ ተሰውሬ አንተ በኔ ታይ። እኔ ምን አልበል አልታይ፣ ታይልኝ፣ በሕይወቴ ላይ ታይልኝ። እግዚአብሔር ሩህሩህ ነው። ፍንጭ ሰጠው። ምን አለው? መልካምነቴን በፊትህ አሳልፋለሁ አለው። ያን ጊዜ በሰንጣቃው አለት ላይ አስገባሃለሁ። ያንን አለት ሰንጥቄ አንተን እዛ መካከል አስገብቼ ፕሮቴክት አድርጌ እንዳትሞት ጠብቄ ጀርባዬን አሳይሃለሁ። ይታይላችሁ ጌታ። በቃ ይሄ ነው ጸሎቴ በሉት። ክብርህን ሳይ ጠግባለሁ በሉት። አዎ ነፍስ አትረካም፣ ሕይወት አትጠግብም። ጎዶሎ ነው ብዙ ጊዜ። ቫኪዩም ብዙ አለ እኛ ቤት፣ እኛ ሕይወት ውስጥ አለ ምናለክስበት ብዙ ነገር አለ። ብዙ እንቆቅልሽ አለ፣ ብዙ ቋጠሮ አለ፣ ህመም አለ፣ በየቤቱ ህመም አለ። መድኃኒት ልንገራችሁ፣ የእግዚአብሔር ክብር ነው። ክብሩ ነገሮችን ይቀይራል። ክብሩ ነገሮችን ወደ መስመር ያመጣል። ጌታ ኢየሱስ ክርስቶስ ወደ ክብር ተራራ ጴጥሮስንና ዮሐንስን ያዕቆብን ይዞ በወጣ ጊዜ ፊቱ ተለወጠ ይላል። ፊቱ አበራ ይላል። የለበሰው ልብስ ነጭ ሆነ፣ በብርሃን ተሞላ። ዋው! አንዳንድ የመጽሐፍ ቅዱስ አስተማሪዎች ሲናገሩ የሙሴ ጸሎት የተመለሰው እዛ ተራራ ላይ ነው ይላሉ። ያን ጊዜ የእግዚአብሔርን ፊት አየ ይላሉ። ኢየሱስ ክርስቶስን በክብር ሙሴና ኤልያስ እዛ ተራራ ላይ ነበሩና አዩት። ጴጥሮስ አየኮ ይህን ክብር ሲያይ 3 ዳስ እንስራ። እኛ እኮ የተከተልነው ከገናናው ክብሩ በእርሱ ደስ የሚለኝ የምወደው ልጅ እርሱ ነው የሚለውን ድምፅ ሰምተን ነው እንዴ? ተረት ተከትለን አይደለም። እኛ ምን አርገናል አለ ጴጥሮስ። ክብሩን አይተናል፣ አይቻለው የሚለው ሉቃስ 9ን እየጠቀሰ ነው። እዛ ላይ 3 ዳስ እንስራ፣ አንድ ላንተ እንስራልህ፣ ሌላ ለኤልያስ፣ ሌላ ደግሞ ለሙሴ እንስራ ይላል። ይሁላችሁ የእግዚአብሔር ክብር ሲያገኛችሁ እናንተ ትሞታላችሁ። እናንተ ዳስ ለራሳችሁ አትመኙም። ጴጥሮስ ይህኛ ጉዳይ ሶኬ የእናንተን ክብር እያየው በዚህ ተራራ መኖር ለኔ በቂ ነው። 3 ዳስ ሰርተን እናንተ የምታርፉበት ይኑር፣ እኛ የምናርፍበት ባይኖረን ኢትስ ኦኬ። የእናንተ ክብር አንተ ላይ ያየሁት ያ ክብር ያ ግሎሪ ለኛ መኖሪያ ነው። ዳስ እኮ ሲመኝ ራሱን ጨምሮ ዳስ ስራ፣ እኔም ለኔም ለጓደኞቼም ልስራ አይደለም ያለው። ለናንተ ለሶስታችሁ ዳስ ያስፈልጋችኋል አለ። የእግዚአብሔር ክብር ሲመጣ እናንተ ትሞቱና ለሌላ ማሰብ ትጀምራላችሁ። ከእኔነት ሕይወት ትወጣላችሁ። ሰልፊሽ መሆን ታቆማላችሁ። ራስ ወዳድነት ለቋችሁ ይሄዳል። እኔ የሚለው ያልባችሁ እንዴት እንደተለወጠ ሳታውቁት ይለወጣል። ይህ ችኩሉ ጴጥሮስ ተቀይሮ 3 ዳስ የሚመኘው ለ3ቱ ነው። እሱ ግን ውጭ ማድራለው ክብርህን ካየው ይበቃኛል ይላል። ይህን ያርግልን ዛሬ ምሽት። ክብሩን ስታዩ ትጠግባላችሁ። ማረፊያ ይሆናችኋል፣ ቤት ይሆናችኋል፣ ትዳር ይሆናችኋል፣ ሁሉን ነገር ይሆናችኋል። መቼ ካላችሁ የጌታ ክብር ጸሎቴ እሱ ነው። ሳልሞት አንዴ ክብርህን አሳየኝ እያልኩት ነው። እዚሁ ኢሲኤፍሲ እያገለገልኩ ሌላ ቦታ ሳልሄድ ይህን አገር ሳለቅ
እዚሁ እናንተ መካከል ደፋ ቀና እያልኩ መሬት ይዤ የምለምነው አንዴ ክብርህን አሳየኝ። ይልኩ ብዙ ሰብኬያለሁ። አዎ ብዙ መድረክ ላይ ቆሜያለሁ። እሱ ምንም አይደለም። አሁን የራበኝ የጠማኝ ምናፍቀው ክብርህን አሳየኝ ያርግላችሁ። 2025 ክብሩን የምታዩ ያድርጋችሁ። ዛሬ አንድ ምርቃት ነው ያለኝ ለእናንተ። ብዙ አልመርቃችሁም። ዛሬ ምሽት ወደ 2025 ስትገቡ ብዙ ቡራኬ አልሰጣችሁም። ያለኝ አንድ ምርቃት ነው። የጌታን ክብር የምታዩ ያድርጋችሁ። ክብሩ ሁሉ በሁሉ ነው። ክብሩ ሲመጣ ጌታ እኮ መጣ ማለት ነው እንዴ! ስጦታውን ትተን ሰጪውን እኮ አገኘ ነው ማለት እኮ ነው። ምንጩን አገኘ ነው። ክብሩ መጣ ማለት የኛ ህይወት ተቀየረ ማለት ነው። ያ የደማስቆ ልምምድ ጴጥሮስን ጳውሎስን እንደቀየረው 180 ዲግሪ ነው የቀየረው። አሳዳጁን ተሰዳጅ ያደረገው፣ ገዳዩን ሟች ያደረገው ክብሩ ነው። በቀትር ኑን ላይ ቦግ ባለ ፀሐይ ላይ ብርሃን አየው አለ። እሱ የጌታ ክብር ነው። ብርሃን ይታያችሁ። የጌታ ክብር ያገኛችሁ። ቤታችሁ በእግዚአብሔር ክብር ይሞላ። ህይወትን የሚቀይረው ክብሩ ብቻ ነው። ካህናት ቆመው ማገልገል እስከማይችሉ ድረስ የእግዚአብሔር ክብር መቅደሱን ሞልቶት ነበር ይላል። የመቅደሱ ውበት ወገኖቼ ሆይ ዲዛይኑ አይደለም። የመቅደሱ ውበት ድንጋዩ አይደለም። የመቅደሱ ውበት ሰለሞን ያሰራው በእብነ በረድ ያጌጠው የኢየሩሳሌሙ ቤተ መቅደስ ውበቱ እንጨቱ፣ ግድግዳው፣ ድንጋዩ አይደለም። ውበቱ እዛ ቤት ውስጥ የገባው የእግዚአብሔር ክብር ነው። ሕዝቅኤል በስተ ምስራቅ በኩል የእግዚአብሔር ክብር ሲመጣ አየው አለ። የእግዚአብሔርን ክብር ሲያይ እንደ ሞተ ሰው ሆንኩ አለ። በኢየሱስ ስም ይሄ ክብር በ2025 ያገኛችሁ። ምርቃቴ አንድ ናት። ዛሬ በረከቴ አንድ ናት ለእናንተ። ምኞቴ አንድ ናት። ጸሎቴ አንድ ናት። የሚለውጠን ሌላ ሰው አድርጎ የሚቀይረን፣ የሚነቀለውን ነቅሎ የሚተከለውን ተክሎ የሚቀይረን ዘማሪው እንዳለው የጌታ ክብር ብቻ ነው። ክብሩ ያገኛችሁ። ይህ እኮ ምርቃት ጮክ ብላችሁ አሜን የምትሉት ነው። ክብሩ ያገኛችሁ። ሌላው ይቅር፣ የጌታ ክብር ያገኛችሁ። እባክህን ክብርህን አሳየኝ ብሎ ሙሴ እንደለመነው ልመናችሁ ይሄ ይሁን። በ2025 ግዴላችሁም ዶላር አትጠይቁት። ግዴላችሁም ቤት አትጠይቁት። ግዴላችሁም ገንዘብ አትጠይቁት። ኢትዮጵያ ሕንፃ ልስራ አትበሉት። ግዴላችሁም ነገራችሁን 180 ዲግሪ የሚቀይር እናንተ ሞታችሁ እሱ እንዲታይላችሁ ከፈለጋችሁ ክብሩ ያገኛችሁ። 2025 ጸሎቴ እሱ ነው። ለራሴ ለቤቴ ለትዳሬ የምመኘውን እመኝላችኋለሁ። ክብሩ ያገኛችሁ። ክብሩ ሲያገኛችሁ እንደማይቋረጥ ምንጭ ትሆናላችሁ። ሰባራውን ጠጋኝ ትሆናላችሁ። መኖሪያ መንገድ አዳሽ ትሆናላችሁ። እናንተ የትውልድ መንገድ ቀያሽ ትሆናላችሁ። ዛሬ ምሽት ምኞቴ ክብሩ ያገኛችሁ። እንደ ሙሴ እኔ ልሙት አንተ ታይ በሉት። በእግሮቻችሁ ቁሙ፣ ታይልኝ በሉት። ጥቂት ደቂቃ ቀርቶናል። ይህን ጸልዬላችሁ ጨርሳለሁ። ይታይላችሁ። ልባችሁን ክፈቱና፣ አዎ ጸሎቱ ከባድ ጸሎት ነው። ጸሎቱ ሞት አለበት፣ ይገላል። የጌታን ክብር ማየት። አዎ እኛ እንሙት፣ እሱ ይታይ። ታይልኝ በሉት።